በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 22። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። ዙሪያው አበራ ቤተልሔም ጌታ ሲወለድ መድኃኔዓለም ብርሃን ይለብሳል ጥልቁ ጨለማ የምናመልከው ድምፁን ሲያሰማ። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። ያን የሞት ዘመን የጥፋት ጊዜ አሳልፈነው ባዘን ትካዜ አሁን ታደስን በልጁ ደም ደስታ ከቦናል ፍቅር ሰላም። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። ሕጉን ተላልፈን ከእጁ ስንወጣ ስለወደደን ሊያድነን መጣ። ሥጋ ደማችን ከእርሱ ተጣፏል፣ ከእኛ ጋራ ነው ማን ይችለናል? አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት ዘር። ሩቅ አይደለም ቅርብ ነው ጌታ የሚጠብቀን በቀን በማታ። ሞገስ ሆኖልን ከፍ ብለናል፣ እናምነዋለን ይዋጋልናል። አማኑኤል አማኑኤል ከኛ ጋር ሆነ እግዚአብሔር ዳግም ሊወልደን ከማይሞት